መሩዬ እንግዲህ ዛሬ ፌንት ተሰርታ ሆስፒታል ገባች ማለት ነው። ያሳዝናል የምር። እንግዲህ ዛሬ ዞሮ ዞሮ አሁን ጽናት ላይ ያመጡት ነው ጉዳዩን። ምክንያቱም ቅዱስ ቤት ውስጥ ነበረ። ቡና እንግዲህ ቡና ይወዳል። ቡናና እጣን ስለሚወድ ጽናት ቡና አፍልታ ነበረ። ቡናውን ቀርታ በስኒ ሰጥታው እጣኑን አጠገቡ አስቀምጣው ሄደች። እጣኑ ደግሞ በጣም እየጨሰ ነበረ። መራዊት ደግሞ እንግዲህ የልብ ኬዝ እና እንደዚህ ሳይነስ ያለባቸው ሰዎች ሽታ ምናምን አይወዱም። አላህ ይጠብቅ። እና ቅዱስ ቡናውን ስሜታዊ ሆኖ እየጠጣ ነበረ። መራዊትን ቼክም አላደረጋትም፣ ግን እሷ በእጇ እየተወራጨች ነበረ፣ እጇን እያርገበገበች ነበር። ግን እሱ ምንም አንገቱን ደፍቶ ቡናን ጠጥቶ እጣኑን እዛው ጋር ጥሎ ሄደ ማለት ነው። ግን ያ እጣን አፈናት ልቧን። መጀመሪያውኑ አሞኛል፣ በቃ ዛሬ አላቅም፣ ውስጥ እየፈራ ነው ብላ ነበረ። እንግዲህ ማንም ቤት ውስጥ የለም። ጽናትና ሰናይትም ወጣዋል፣ ጉሊት ሄደዋል። ወንዶቹም ደግሞ ውጪ ነበሩ። እሷ ብቻዋን ተወራይታ እዛው ሶፋ ላይ ደፍታለች ማለት ነው። ከዛም ናሆሜ አረ ወደ ውስጥ እንግባ እስቲ መራዊት ብቻዋን ናት ብሎ ሲገባ እንግዲህ ሚስቱ ዝርር ብላለታለች። ቢጣራ ከዛም ኪራና ቅዱስን አንጠልጥለዋት እንግዲህ የዛ ሐኪም ቤት ይዘዋት ሄዱ። ክብሮምም ደግሞ ከአንዱ ፋርማሲ ወደ አንዱ ፋርማሲ እየሮጠ ነበር መድኃኒት ፍለጋ። እንግዲህ መድኃኒቱ ተገኝቶም ይሆን አልተገኘም ይሆን አላውቅም። ከባድ ነው እንግዲህ ይሄ ሁሉ የናሆሜና ጭቅጭቅ ነው። ውለጁ የልጅ ማየት ፈልጋለሁ፣ አይኔን በአይኔ ማየት ፈልጋለሁ እያለች እየጨቀጨቀችው። ሲጀመር ሽማግሌ ሳይላክ ወይ ሰርግ ሳይደገስ እንዴት ነው ልጅ ውለዱ የሚባለው? አረ ባህላችንን አታበላሹት ተው። ጉድ እኮ ነው እናንተ። እንግዲህ መራዊትን አንጠልጥለው ይዘዋት ሄደዋል። ሰኒም ደግሞ ለምንድን ነው ራስሽን ከኛ አግልለሽ እኛ ጋር ማትመጭም ስልክም አታነሽም? አሁን እውነቱን እንድትነግሪን እንፈልጋለን ብለው አፋጥጧት ማለት ነው። መሩና ጽናት እንግዲህ ተናገረች። እህቴ ነች ከእናንተ ያገለለችኝ፣ ማንንም እንዳታገኛለች። ታዲያ እኮ እኛ እህቶችሽን ምን ችግር አለው ምናምን አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ መራዊት ዛሬ ሆስፒታል ገብታለች ማለት ነው። ማለትም ያው ልቧን ሰሞኑን እያመማት ነበረ። ሰሞኑን ደግሞ በሀሳብ በመጨናነቅ ባሰባት። ዛሬ ጭራሹን እንግዲህ ይመስለኛል ዛሬ አባባሰባት የእጣኑ ሽታ መሰለኝ። እጣኑ እንግዲህ አጠገቧ ጠረጴዛ ላይ አስቀምጠው ረስተውት ሄደዋል። ሁላቸውም በሷ ቤት ውስጥ ጥለው አስባችሁታል? አንድ ልብ ታማሚ ሰው ሽቶ እንኳን አይቀቡም ማለት ነው። እንደዚህ ከረር ያለ ሽቶ አይቀቡም። አስቸጋሪ ነው እንደዚህ አይነት ኬዝ ያለባቸው ሰዎች። ቅዱስም እንግዲህ ቡናውን ጠጣ እንጂ ቼክ አላደረጋትም። እሷ ስታርገበግብ ስምን ስትል ስትወራጭ ምንም ቡናውን ጠጣና አንገቱን ደፍቶ ሄደ ማለት ነው። እንግዲህ ይሄንን ነገር አሁን እነሱ መራዊት እንኳን ስለ ህጣኑ እንኳን ብትናገር ብትደብቅ ማለት ነው ወይ ዶክተሩ ይናገራል። የሆነ ነገር ሸቷት ነው ሊሆን ይችላል ሊል ይችላል። ያን ነገር ደግሞ አዙረው ጽናት ላይ እንዳያመጡትና ኪራና ጽናት እንዳይጣሉ በመከራ የተገነባ ፍቅር ደግሞ እንደገና እንዳይፈርስ እንግዲህ መሩዬ ትድንኛለሽ ብዬ አስባለሁ። አንዳንድ ጊዜ ጭቅጭቅ ሲበዛ ንትርክ ሲበዛ አስቸጋሪ ነው ጎበዝ። የናሆም እናት እንግዲህ በጣም እያስጨነቀቻት ነበረ። ልጅ እፈልጋለሁ፣ ሰርግ ይደገስ፣ ብቻ የማትለው ነገር አልነበረም። ሰሞኑን እነሳው ጋር አድራ ነበረ። በጣም አጨናንቃት ነበረ መራዊትን ማለት ነው። ይሄ ነው እንግዲህ ትርፉ፣ ሌላ ምንም የለም። ናሆምም ደግሞ እሷን ላለማስከፋት በቻለው አቅም እሷን ለማስደሰት በጣም ብዙ ነገር እያደረገ ብዙ ነገር እየጣረ ይገኛል። ግን ዛሬ በጣም አዝኖ ደብሮት ነበረ። እኔ እሷ እንደዚህ እየሆነች እኔም በቃ እያለ ኧረ አንተ እንደዚህ አትሆን እያለው ኪራ እያጽናናው ነበረ። እንደዚህ አትሆን አንተ እኮ እንደዚህ ትሆን ሰጀራሽ ብስባታል ካሉና በቃ ሐኪም ቤት ይዘናት እንሄድ እያለች እንግዲህ እያለው ነበረ። ኪራ የምር አልቻልኩም፣ በቃ በጣም አሟታል ዛሬ ከስታለች እኮ ደግሞ እያለ እናተ ወፍራለች ትላለች፣ አንተ ደግሞ ከስታለች ትላለች። ለማንኛውም እንግዲህ መራዊትዬ በሰላም ትወጫለሽ፣ ትድኛለሽ ማለት ነው። ጽናትንም እንግዲህ ፈጣሪ ያሽልክሽ ነው የምለው፣ ሌላ ምንም አይደለም። ዞሮ አንቺ ብለን እንዳያመጡት ነገሩን። አንቺ ነገር ጸናብሻል እንደኔ ማለት ነው። አላቅም ማለት እጣኑን አሁን እሷ ነች ያስቀመጠችው ብለው ስለሚያስቡ ሁሉም ወደ እሱ እንዳይዞር ብዬ ፈራሁ።
ብቻ ከባድ ነው፣ የምር በጣም ከባድ ነው። ክብሮምም ደግሞ በሰናይት ፍቅር ተጠምዶ ስለ እሷ ብቻ ነው የሚያስበው፣ ስለ እሷ ብቻ ነው ብቻውን የሚያወራው። ከሰው ጋር አይገናኝና አስቸጋሪ ነው ፍቅር። አንዳንድ ጊዜ ብቻችሁን የምታፈቅሩ ከሆነ ትጎዳላችሁ። ማለት እናንተ ብቻ የምታፈቅሩ ከሆነ ያ ሰው እናንተን ካላፈቀረ ያ ሰው ተጎጂ ነው የሚሆነው።